ትንሽ ማብራሪያ ሰጠኝ ወንድሜ። እነዚህ የተኮለኮሉ ድንጋዮች መቃብር ነው የሚመስለው አሁን ለኔ። እነዚህ የተኮለኮሉ በቃ በእኛ በሀገራችን እህል በቃ ወተን ጎታ ይባላል። እነዚህ ጎታ ናቸው። መሬት ውስጥ መቅበር እንደ ጎተራ ነው የምታገለግሉት። እስኪ ምሳሌ አሁን የሚታይ እህል አለ አሳየኝ እስኪ። አዲስ የተከፈተ ጉድጓድ አለ። አሁን ልናወጣ ፈልጎናል። አሁን ማምሻ እናወጣለን። በረድ ሲልልን አሁን ይሄው ይሄ ይባላል። በስመ አብ ግርማ። አሁን ይሄ ምንም ነገር የሚመስለው አሞጭ ነው የሚመስለው። እዚህ ውስጥ ሆኖ ማየት ነው በቃ። ይሄው አሁን ይሄ ጥቅሙ ምንም ነቀዝ ምናምን አይነካውም። የለም በቃ ነቀዝ የለም። እንደዚሁ በቃ ለምን ያህል ጊዜ ይቆያል? አሁን እዚህ ውስጥ በቃ 2 አመት 3 አመት ወርት ይቀመጣል። በቃ በፌስታል ሸፎናል ውስጡ ምንም ችግር የለበትም። ስለዚህ እነዚህ የተኮለኮሉ ድንጋዮች በሙሉ አሁን ማያቸው ልክ እንደሱ ጎተራ ናቸው። በሙሉ ጎተራ ናቸው። አንደርግራውንድ የተቀበረ በሙሉ እነኚህ ናቸው። በጣም ግሩምና